እሺ ቤተሰብ ዛሬ ይዤላችሁ የመጣሁት ቪዲዮ ዩቲዩብ ላይ እንዴት አድርገን ቀለም ማንሳት እንደምንችል እና እንዴት አድርገን ብሎክ ያደረግነውን ስልክ ብሎክ ያደረግነውን ዩቲዩብ ላይ የሚረብሹንን የሆነ ነገር የሚናገሩትን መጥፎ ነገር የሚናገሩትን ደግሞ ሳናስበውን ብሎክ ያደረግናቸው ልጆች እንዴት አድርገን መፍታት እንደምንችል ነው ማሳያችሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንኳን ደህና ቆያችሁ። እህት ወንድሞቼ፣ ክርስቲያኖችም ሙስሊሞችም እንኳን ደህና መጣችሁ ብያለሁ። አዲስ ጀማሪ ነኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አበረታቱኝ ማለት ነው ቤተሰብ። እና አሁን የት ነው መሰላችሁ የምንገባው? ክሮም ላይ ነው የምንገባው ማለት ነው። አሁን ቀጥታ ክሮም ላይ እንሄዳለን። ክሮም ላይ እንሄዳለን። እዚህ ጋር አንዴ ክሊክ እናደርጋለን ማለት ነው። እዚህ ጋር ይታያችኋል ማለት ነው። ዩቲዩብ የምትል ምልክት አለች። ይችን ዩቲዩብ ምልክት አንዴ ጫና እንላታለን ማለት ነው። ከዛ አሁን መጣልን እዚህ ጋር ድምጽ ያዘኝ እዚህ ጋር ማለት ነው። 3 ነጥብ አለች። 3 ነጥቧን አንዴ እንነካና ይታያችኋል። እሺ ይኸው ከዚህ ሳጥን የምትመስለዋን ይችን ራይት እናረጋታለን። አይዋ አሁን ራይት አረግኩት ማለት ነው። እኔ አሁን አያችሁ ራይት ስታረጉት ምን መጣላችሁ? ይሄ ማለት ነው ቤተሰብ ያደረጋችኋቸው ሁሉም ላይ በሚገቡት ሁሉም ይመጣላችኋል ማለት ነው። ለእናንተ ይሄ ይመጣላችኋል። አሁን እኔ የምገባው የት ላይ መሰላችሁ? እዚህ ጋር ዩ የምትላለች ማለት ነው። የሰው ቅርጽ የመሰለች አምስተኛዎችን አንዴ ክሊክ አረጋታለሁ። አሁን የራሴ ቪዲዮ መጣልኝ፣ የራሴ ዩቲዩብ መጣልኝ ማለት ነው። እዚህ ጋር ፕሮፋይሌን ነው የምነካው። ፕሮፋይሌን አንዴ ክሊክ አድርገዋለሁ። አይዋ አሁንም ድጋሜ ፕሮፋይሌ መጣልኝ። አሁንም አንዴ ድጋሜ ክሊክ አድርገዋለሁ ማለት ነው። አሁን ቆይ ትንሽ ጠብቁ። ያው ሰብ አካውንትን እያለ ነው እየመጣ ነው ማለት ነው። እዚህ ጋር አሁን አስገብቶናል። አሁን እዚህ ጋር ነው ማየት ያለባችሁ ማለት ነው። እዚህ ከታች ማለት አትታያችሁ ነው። ከታይ ከመጨረሻ ሴቲንግ አለች። እዚህ ጋር ጥቁር አሁን ሰዓቱ እንደዚህ ማድረገው እዚህ ጋር መጨረሻ ላይ ያለችው ሴቲንግ እሷን እስኪ እንደዚህ አድርጌ ላሳያችሁ። አያት አሁን ታየቻችሁ። አያው አሁን እንደዚህ ተሰጥቶ መጣች ማለት ነው። አያት እዚህ ጋር እሷ እንዴት ክሊክ ታደርጓታላችሁ? አሁን እዚህ ጋር መጣልን ማለት ነው። እዚህ ጋር መጣልና አሁን እዚህ ጋር አማራጮች አሉ ማለት ከነዚህ ከተሰጡት አማራጮች አንድ እዚህ ጋር አምስተኛው ማለት ነው። ከመጨረሻው ወደ ላይ ያለችውን እሷን ነው የምንነካት። አንዴ እዚህ ጋር አንዴ ክሊክ እናደርጋታለን። እዚህ አንዴ ክሊክ ስናደርገው የሚመጣልና ይሄ ከዚህ ከላይ 3 አማራጭ ይመጣልናል። ከ3ቱ አማራጭ የቱን የምንነካው? መሀለኛውን ማለት ነው። መሀለኛውን አንዴ ክሊክ እናደርገዋለን። አሁን እንግዲህ የኔ ቤተሰቦች በትክክል መጡ ማለት ነው። ላሳያችሁ ለእናንተ ሰፋ አድርጌ እንዲታያችሁ። ይህ ሁሉም ቀለም የሰጠኋቸው ቤተሰቦች ናቸው ማለት ነው። እነዚህ ሁሉም የኔ ቤተሰቦች ቀለም የሰጠኋቸው ቤተሰቦች ናቸው ማለት ነው። አሁን እነዚህን እንዴት አድርጋችሁ ማውጣት ትችላላችሁ? አንዳንዱን ላውጣ ካላችሁ
ይሄኔ አንድ ዋለ አሁን ማለት ነው። አንዷን ኤክስ አርጌ እንደዚህ እያደረኩኝ ማውጣት እችላለሁ። ከዛ እናንተ ደግሞ ሁሉንም በአንድ ላይ ማውጣት ከፈለጋችሁ እዚህ ጋ የኔ ኤክስ የሚል የለውም። በቃ የኔ ኤክስ የሚል አይው ከዚህ ጋር አለ ማለት ነው። ወደታይ ስራ አንሸራተትኩት ነው። እናንተ ሙሉ ማጥፋት ከፈለጋችሁ እዚህ ጋር የኤክስ ምልክት አለ ማለት ነው። እንደዚህ አንዴ ክሊክ ታረጉታላችሁ። እሱን አንዴ ክሊክ ካደርጋችሁ በኋላ ከታች ከስር ሴቭ የምትለውን አለች ማለት ነው። እሷን ሴቭ ስታረጉ ነው እሺ እንትን የሚላችሁ የሚጠፋላችሁ አሴችን አንዴ ሴቭ የምትለው ይቺ ከዚህ ከታች ማለት ነው። ከስር ሴቭ እንላታለን። ከዛ አሁን አጠፋን ማለት ነው። ቀለም የሰጠናቸውን ሰረዝነ። አሁን ቀጥታ ወዴት እንሄዳለን? ብሎክ ያደረግነውን እንዴት ማውጣት እንደምንችል ነው ማሳያችሁ። ከዚህ ጋር ሴቲንግ የምትለው አለች። የቅድሟን ነው የምንገባው ማለት ነው። እዚህ ጋር እንነካለን አንድ ጊዜ። ከዛ አሁንም ቅድም የነካነውን ይሄ ሶስተኛ ይሄ ላይ ማለት ነው ጥቁሯ ያለችበትን እሱን አንዴ እንነካለን። ከዛ እዚህ ጋር መሀለኛው ላይ ያለውን እንነካለን ማለት ነው። መሀለኛው ስንነካ እንግዲህ የኔ ብሎክ ያረኩት የለኝም ማለት ነው። 2 ሰው ብቻ ነው። ይሄው ላሳያችሁ። እኔ ብሎክ ያረኩት 2 ሰው ብቻ ነው። ናይማ ቁጥር 2 የሚል ለእናንተ ለማሳየት ነው ይሄን አርጌ ያረኩት ማለት ነው። ከዛ ይሄ ደግሞ ሀያት ኢትዮ ሚል 2 ስልክ ነው ብሎክ ያረኩ ማለት ነው። እነዚህን አንዳንዶቹን መፍታት ከፈለጋችሁ አንዷን ኤክስ ታደርጋላችሁ። ሁሉንም በአንድ ላይ መፍታት ከፈለጋችሁ ደግሞ ስልካችሁን በአንዴ እናጽዳ ካላችሁ ይህችን ኤክስ ምልክት አለች። እንደዚህ አንዴ ኤክስ እናደርጋለን። ከዛ እንደዚህ ኤክስ አረግና አሁንም እንደቀድሞ እዚህ ጋር ከስር ሴቭ የምትል ምልክት አለች። እሷን ሴቭ እናደርጋታለን ማለት ነው። አሁን ስልካችንን ሙሉ በሙሉ ተሰርቷል። አሁን እንዴት አድርጌ እየተጸዳውን እንዴት እንደማሳያችሁ አሁን ታያላችሁ ማለት ነው። ወደ መጀመሪያው ፓርት እንመለሳለን ማለት ነው። እና በጣም ቀላል ነው። እሺ አሁን ዩቱባችንን አጽድተናል። አሁን እንዴት መጽዳቱን እንዴት ማየት እንችላለን? እንደዚሁ እንደቀድሞ እዚህ ጋር ፕሮፋይላችንን እንነካለን። እዚህ ጋር ፕሮፋይላችንን ድጋሚ እንነካ ማለት ነው። ልክ እንደቀድሞ ነው። ያው ምንም የሚያስቸግር የለውም ማለት ነው። እዚህ ጋር ቅድም እንዳየነው ሴቲንግ ነው የነካነው። አሁንም ሴቲንግ ከስር ያለችው ማለት ነው። ከዛ እዚህ ጋር የት ነበር የገባነው? ይሄን ማለት ነው። ከታች ከወደ ታች ሁለተኛው ከወደ ላይ ደግሞ አምስተኛው ማለት ኮሚኒቲ የምትለውን እሷን አንዴ ክሊክ እናደርጋታለን። ስለዚህ መሀለኛውን እንነካዋለን። አሁን ይታያችኋል። ምንም ቀለም የለም። ምንም አይነት ቀለም የለውም። ምንም አይነት ደግሞ ምንም ነገር የለውም። ይሄው ቀለም የሚለው ይሄ መሀለኛው ነበረ የለውም ማለት ነው። በስነ ስርዓት ተጸድቷል። ባዶ ነው ማለት ነው። ባዶ ሆኗል። አሁንም በድጋሚ እዚህ ጋር እንመለሳለን። እዚህ ጋር አሁንም ቅድም የነካናትን እሷን በድጋሚ የምንነካው እዚህ ጋር እንነካዋለን። ከዛ መሀለች እንደዚህ እንነካለን። አሁንም ይታያችኋል። ይሄ ብሎክ ያደረግነው የሚገኘው ከታችኛው ነበረ ማለት ነው።
እዚህ ከታችኛው ነበረ የለም አለው የኔ ሁሉንም ስላስወጣሁት ስላጸዳ ይታያቸዋል አለ ማለት ነው። አንድ ሰው፣ ሁለት ሰው አለ፣ ሶስት ሰው አለ፣ ሶስት ሰዎች አሉ። አሁን እነዚህውንም መላጥፋቸው ካልኩኝ እንደዚህ አድርጌ ኤክስ አድርጌ ይኸው እንደዚህ አድርጌ ሴቭ አድርገዋለሁ ማለት ነው። አሁን በቃ ሙሉ በሙሉ ተጸድቷል፣ ባዶ ነው ማለት ነው። ምንም ነገር የለውም። ቀለም የቀባሁት ሰው የለም፣ ብሎክም የሆነ ሰው የለኝም። ዩቲዩቤ ላይ ምንም አይነት ነገር የለም ማለት ነው። እንደዚህ አድርጋችሁ ማጽዳት ትችላላችሁ። ቢያንስ ስታጸዱ ቢያንስ በሳምንት 2 ጊዜ ብችል እንኳን በሳምንት 1 ጊዜ ማጽዳት አለባችሁ ማለት ነው። ዩቲዩብ ላይ ባላገኛችሁ ሰው ዝም ብላችሁ ቀለም መስጠት አይቻልም እና እንድትደማመሩ ከፈለጋችሁ ዩቲዩብ ላይ ያለ 2 አይነት ቀለም ነው የሚሰጠው ማለት ነው። አንደኛው ከታች፣ አንደኛው ከላይ። ዋናው ላይኛው ነው። ደግሞ ይሄኛው ቤተሰብ ዝም ብላችሁ ለማድረግ የሚሰጠው ቀለም ከወደታች ያለው ነው ማለት ነው። ከዛ ቀለም ስትሰጡ ማንኛውም ሰው እየመጣ ቀለም አሰጣችሁ ዋና ቀለም ብሎክ ያደርግባችኋል። ቤተሰቦቻችሁን ቤተሰብ ካሉ እነዛን ብሎክ ሊያደርግባችሁ ስለሚችል ቀለም ስትሰጡ 2 አይነት ቀለም ነው ያለው። እንደዚህ አድርጋችሁ መስጠት ትችላላችሁ ማለት ነው። እና ስለዳመጣችሁኝ አመሰግናለሁ። ቀጣይ ቪዲዮ ውስጥ የምንገናኝ። መልካም ቆይታ። ከበሩልኝ እላችኋለሁ የኔ ወዶች። ደግሞ ያልገባችሁ ካለ ኮሜንት አስቀምጡልኝ፣ እመልስላችኋለሁ ማለት ነው ቤተሰቦቼ። እና በቃ መልካም ቆይታ ይሁንላችሁ። ቀጣይ ቪዲዮ ውስጥ የምንገናኝ። በርቱ።